ወይ ጉድ! አሁን እኔ ምን ይሻለኛል? አሁን ራሴን አጠፋለሁ አለ። ራሱን የሚያጠፋ ከሆነ እውነት ራሱን ያጠፋ ይሆን እንዴ? ውሸቱን ግን እውነቱን ይሆን? አይ ውሸቱን። ለምን ከዚህ በፊትም እንደዚህ ብሎ ነበር፣ ስንት ጊዜ ብሎ የነበረ እና እስቲ ምን ይሻለኛል? ፍራቀባይ እንዴት እንደማለት ድንገት ሊሆን ይችላል። ስንት ጊዜ ከሰው ጋር እውነታውን ራሱን ያጠፋ ይሆን እንዴ? አጥፋልኩት ደግሞ ድንገት ካደረገው ለኔም ጸጸት ነው። በኋላ ምን ብዬ ለልጆቹ ራሱ ልናገር ነው? የት ሄደ አባታችን ማለታቸው አይቀርም። አሁን ደግሞ ይቅርታውን ብቀበለው ተመልሶ ያው ተመልሶ ታድራ እንዴት ባደርግ ይሻለኛል? ግራ ገባኝ። ለማን ለማከር ሁሉንም ጓደኞችን አዳርሻለሁ። ይቅርታ ካረኩለት ደግሞ ተመልሶ ያው ጥፋቱ። ቆይ እስኪ ጓደኛዬ ጋር ደውዬ ከእሷ ጋር መመካከር አለብኝ። እሷን እጠይቅና ያለው ሁኔታ ከእሷ ጋር እንትን ብዬ ለልጆቹ ሲባል ወይ ይቅርታ አደርግለት ይሆናል እንጂ እንዴት ላድርግ? ካጠፋ ደግሞ ለኔ ችግር ነው፣ በኋላ የዘላለም ጸጸት ነው የሚሆነው። ልጆቹም ይጣሉኛል። በቃ እስኪ ጓደኛዬ ጋር ለማንኛውም ደውልና እሷ የምትለኝን ሀሳብ ደግሞ እንትን ይላል። ግራ ገባኝ፣ ጨነቀኝ። ይሻለኛል ተነስቼ ወይ እሷ ጋር ልሄድና ላማክራት መሰለኝ። በቃ ካልቻልሽ እዛ እንገናኝ። እዛ ምግብ ይሆናል አዎ አስቸኳይ ጉዳይ ነው። ላናግርሽ ፈልጌ ምንም አልተኛውም። ሌሊቱንም በቃ ስጨነቅ ነው ያደርኩት። እስኪ እናወራለን። ያቺን ተማክረሽ በቃ ተሰጠኝና እናወራለን። ያው ስለኔና ስለሱ ያለውን ነገር ከዚህ ትንሽ እንትን አጫውቼሽ ነበረ። ያለው ችግሩ ከባድ ነው እና እሱን አሁን ለነገርሽ ነው የመጣሁት። ምን እንደማደርግ ለራሴ ግራ ስለገባኝ ነው። እና ይሄ ታሪኩ ብዙ ነው፣ የሰፋ ነው። ያኔ ሁሉንም አታውቂም አንቺ። ግን እዚህ ስራ ቦታም የተሰራው ይሄዳል። ወሬውን እኔ እንደሰማሁት አለ። ያው መከረኛ መኪና ታውቂያለሽ አለ። ለፍተን ደክመን እሱም እኔም ደክመን የገዛነው መኪና አለ። ሴት ማጓጓዣ ነው ሁሉንም ነገር። እኔ አሁን ደርሼበታለሁ። ምንም አላውቅም ነበር። እኔ ምን ሆኖ ነው ለምን እያደረገው ነው እያልኩኝ ለራሴ ወይ ወደ ሀገር እያወለው ነው ወይ ገንዘቡን ለብቻው እየደበቀ ነው ብዬ በቃ ብዙ ነገር ነበር ማወጣው ማወርደው ማሰለስለው። በአጋጣሚ ግን ሰማሁኝ። አሁን ያለው ነገር ገንዘቡ ለሴቶች ነው የሚጠፋው። ሴቶችን ሲያጓጉዝ ነው የሚውለው። እንደዛ ነው ሁሉንም ነገር ሰምቻለሁ። አሁን ደርሼበታለሁ። እና አሁን ያለው ነገር ምን እንደሆነ ታውቂያለሽ ወይ? ከስራዬም አልሆንኩኝም ወይ ከትዳሬም አልሆንኩኝም። ልጆቹም እንደ ልጅ ሆኖ መተዳደር አልቻሉ፣ እንደ አባት ሆኖ ማስተዳደር አልቻለም። በቃ መለያየት ነው ብዬ ውሳኔ ላይ ደርሻለሁ። ግን ካለው ነገር ላይ ደግሞ አሁን የተወዛገብኩበት ነገር ስላለ ለአንቺ ለጓደኛዬ ላማክርሽ ጊዜ የመጣሁት እና እዚህ በሚሰራውን ገንዘብ
ሰራተኞች ይመጣሉ በየጊዜው ሰራተኛ ስቀያየር ታያለሽ። ያው መቼም ታውቂያለሽ በየጊዜው ስለምትመጪ ነገር ታውቂያለሽ። ይመጣሉ ሰራተኛ ይገባሉ። እኔ እንጀራ ለመጋገር ብዬ ወደ ልጆቼን ብዬ ወደ ቤት ሲሄድ ይመጣል። የተሰራውን ገንዘብ አንቱ ይላል ተቀብሎ ይሄዳል። ሴት ማጓጓዝ ነገ አንዷ ትመጣለች፣ አንዷ ቀይዋ ትመጣለች፣ ጥቁሯ ትመጣለች። እንደዛ ነው በቃ አንዷ ወፍራሟ አንዴ ቀጭኗ እየተባለ ይሄ ነው ስራዋ። አሁን ይሄን ነገር ደርሽበት ምንም የሚያስፈራ ነገር የለም። ከፊት ለፊቱ ማገናኘን ብለው ለኔ ያሰቡ ሰዎች ሁኔታዬን አይተው ነግረውኛል ሰዎች። እና አሁን እኔ ላንቺ ማማክርሽ የምፈልገው ነገር ምን እንደሆነ ታውቂያለሽ? ይሄንን ነገር እየሰራ ይሄው እንደምታየው ምግብ ቤቱም እየሰራ ሰርቶ መላክ ሆነ ምንድን ነው ዋጋው? አሁን ሰራተኛ የለም። እዛ ቤት ሆኜ እዚህ መጥቼ ለብቼ ሰርቼ እንዴት ነው የምችለው? ተሰርቶስ የሚመጣው ገንዘቡ የት አለ? ሰራተኛ እሱ ምክንያት ነው ይሰራል። ስንትም ሰሩ አንቶሎ ተቀብሎ ነው እነሱ ምን ያድርጉ? እኔ ስንት ቦታ ነው አሁን ይሄንን ምን ብለሽ ያለሻል? በጣም ግራ የሚያጋባ ነገር ስለሆነ እኔ አሁን ያለኝ አማራጭ በመተው ነው የደመደምኩት። ግን በቀደም እንዳለኝ ታውቂያለሽ? አንቺ ከተለየሽኝ ሁሉን ነገር እኔ ዘርዝሬ ስነግረው አንቺ ከተለየሽኝ ራሴን አጠፋለሁ አለ። ራሴን አጠፋለሁ ስላለ እንዴት ላ ይሄን ነገር ሁሉም የሚያውቀው ነው አሉ። እንዴት አውቀው? እኔማ አንድ ጓደኛዬ ነገረችኝ። አንቺ ላለማስጨነቅ አንቺ የሆነ ነገር እናንተ ላለማፋታት ብዬ ነው ብዙ ያልኩት። እኔም አውቃለሁ። አንቺም ታውቂያለሽ። አንቺም እያወቅሽ ነው ዝም ያልሽኝ። እንዴት ዝም ትይኛለሽ? ጓደኝነታችን ምኑ ላይ ነው? ከሰማሽ ለእኔ እንዴት አትነግሪኝም? አንቺ የዶክተር በደቀነ ብዬ እንዴ የእናንተ ትዳር ነው የእኔ ጓደኝነት እና ምን ብዬ ነው ለአንቺ ባልሽ እንደዛ አድርጓል? ታዲያ ከሰማሽ እንዲህ ነው ነገሩ። ይሄንን ነገር አንቺ ሳትነግሪው እውነቱን አረጋግጪ ከሌላ ሰው በእኔ እንዳያውቅ ነው ማለት አለብሽ እንጂ እንዴት ከኔ ትደብቂኛለሽ? ውሸት ቢሆን ሳኒ ነግሬ አጣላችን ነው አጣሪ ነው ያጣላችን ነው አጣሪ ማለት አለብሽ። ይሄንን ጉዳይ አጣሪ እንደዚህ የሰማሁት ነገር አለ አረጋግጪ ማለት ነበርብሽ። የልብ ጓደኛዬ መሆንሽ ታዲያ ምኑ ላይ ነው? የጥፋት ሆኖ ከታየሽ ይቅር በይኝ። ግን እኔ እናንተን ላለማጣላት እናንተን የሆነ ነገር ላለማለያየት ፈልጌ ነው ዝም ያልኩት እንጂ እሱ የሚሰራውን ስራ ሁሉንም አውቃለሁ። ደግሞ ሁሉንም ነገር አንቺ በራስሽ መንገድ ማወቅ ትችል ነበር። እኔ ከምትጠይቅ እኔማ እንደምታየው ስራ ነው የምውለው። ምንም የምንቀሳቀስበት ከቤት ወደዚህ ነው የምመጣው፣ ከቤት ወደ ስራዬ ነው፣ ከቤት ወደ ስራዬ ነው። ታውቂያለሽ ምንም በምን ምክንያት ታያለሽ ብለሽ ታያለሽ። አንቺ እንኳን ጊዜ አለሽ፣ እንደኔ ያለሽ። እንደ ልጆቼ እሮጣለሁ፣ እንደምታውቂው ተነስቼ ለዚህ እሮጣለሁ፣ ለዛ እሮጣለሁ። ብዙ ቦታ ነው ታውቂያለሽ። እኔ እረፍት እንደሌለኝ ታውቂያለሽ። ስለዚህ በራሷ ታውቃለሽ ሳይሆን ማለት የነበረብሽ የሆነ አይነት ነገር ሰምቻለሁ ከሰው። ግን አንቺ ይሄንን ነገር ለማጣራት እስቲ ሞክሪ በሌላ መንገድ። እሱም እኔን ሳይቀየመኝ አንቺ እንትን በይ ብትይ እኔ እሷ እንደዚህ ነገሮች ጓደኛዬ ብዬ አንቺን አላስገባም። ለምን አንቺን አላስቀምጥሽም እኮ እኔ በራሴ መንገድ ደግሞ ለማጣራት ሞክራለሁ። እኔ ግን እስካሁን ድረስ ከጎዳው ወይ ከገንዘብ ያልሆንኩኝ ወይ ከትዳሬ አልሆንኩኝ ወይ ከልጆቼ በቃ እንደዚሁ መላ የሆነ ኑሮ ስኖር ዝም ማለት የለብሽም ነበር። ለማንኛውም በቃ አሁን ይሄን ነገር ለማስተካከል እንሞክራለን። ወደ ጉዳዩ ልምጣና አሁን ምን ባደርግ ይሻላል ብለሽ ትመክሪኛለሽ? ታረቁ ይቅር ትባባሉ። ለምን ራሴን አጠፋለሁ እስከ ድረስ ለምን ትጠብቂያለሽ? ይቅር መባባል እኔ ከሱ ጋር ታረቂ ነው ብትይ ምን ነው በሞት አይሻለኝም እንዴ? እኔ በሰላም ሰርቼ ልጆቼን ማሳደግ ነው የምፈልገው እንዴ? እኔ እየሰራሁትኝ ለራሴ ለልጆቼ አነሰ? እንደምታይ ነኝ እኮ የሴት ወንድ እኮ ሆኜ እኮ ነው። ታውቂያለሽ፣ የምታውቂው ነው። ማንም ከሚሰራው በላይ ሰርቼ ነው እኮ ሁሉ ነገር የማደርገው። እሱ ሰርቶ ነው እንዴ? እሱ እኮ በፊት መጀመሪያ ቀርበ መጀመሪያ ነበር። መጀመሪያ አሁን መታረቅ ካልፈለግሽ ለምን እዚህ ቦታ ሄደ እዚህ ቦታ ወጣ እዚህ ቦታ ወረደ ለምን ትችኛለሽ? እኔ ይሄ ታረቁ ነው ያልኩት። ታረቁ፣ ለልጆችሽ ታረቂ፣ ገንዘብ ከሚያጠፋ ታረቂ ነው ያልኩት። ይሄንን የምልበት ምክንያት ይኸውልሽ፣ ገንዘቡን ሲጨርስ አንቺ አልተረዳሽኝም። ገንዘቡን ሲጨርስ ይመጣና እኔ የምነግርሽን አልተረዳሽኝም። በቀደም ለታ መጥቶ እግሬ ላይ መውደቅ ነው የቀረው። ራሴን አጠፋለሁ ምን ያላለው ነገር የለም። ሰው ይዞ አመጣለሁ አለ። እኔ ግን አልቀበልም አሻፈረኝ ብዬ ጥዬ ሄድኩኝ። እሱ ገንዘብ ሲያልቅበት ታርቆ የሚፈልገውን ገንዘብ ሰብስቦ አሁን ሰራተኞች ስለሌሉ ገባሽ እኔን አታሎ ከኔ ጋር አዋርቶ ሰላማዊ መስሎ ተመልሷል ብዬ ከዛ እንደልኩ ገንዘቡን በእጁ ነው ሁሉ ነገር ቁልፉ በእጁ ነው ከፍቶ ለመውሰድ ነው የፈለገው። አሁን ላይ ግን
በምን መልክ ገንዘብ ይሰጥ? መኪና ብቻውን አይሆን ጋዝም እንትንም እኮ ነዳጅም እኮ በገንዘብ ነው አይደል እንዴ? የለም ከየት ይምጣ? መኪናውን ቆርቆሮውን እንግዲህ ዝም ብሎ አይገባው መቼስ ስንቱን ነው ሲያሽከረክር የሚሉበት። ስለዚህ ያ ስለጎደለበት ለዛ ጉዳይ ነው የምታረቅ ያለው እና ያንን በማለት ነው እንጂ አሁን እሱ በምን አይነት መልኩ ነው ይሄንን ነገር የሚተወው ልጅ ያለሽ? አይተውም። ገንዘብ ፍለጋ ብቻ ነው የሚፈልገው፣ ገንዘብ ነው። ራሴን አጠፋለሁ ካለ ካንቺ ፍቅር ስላለው ይተዋል። አይ በምንም ታምር አይተውም። እሱ አይተውም። እኔ ከአንድም ስንት ጊዜ ስላየሁት የሚተው ሰው ስላልሆነ እኔ የምፈልገው አንቺ በሰላማዊ ራሱን እንዳያጠፋም አንዳችን ነገር ከጓደኞቹ ጋር ተጨምረሽ የሆነ ነገር አነጋግረሽ ምናምን አንደኛው ጓደኛውን እኔ ቁጥሩን ሰጥሻለሁ ደውለሽ እሱን ያለውን ነገር እንዲያስተካክል ምንድነው መስማማት ደረጃ ላይ ካልደረሱ ተለያይተው ልጆቻቸውን ያሳድጉ። እንዲህ ባለው ሁኔታ ከሚቀጥሉ ልጆቿን እሷ መያዝም አያቅታትም፣ መርዳትም እችላለሁ ካለ ልጆቹን ይርዳ፣ መጥቶ ማየት ይችላል። ያንን ነገር እንዲፈታ አንቺ ጓደኛውን አነጋግረሽ በሰላማዊ ለምን በእኔ የተነሳም ራሱን አጠፋ ተብሎ ከዚህ እስከ አገር ድረስ መወራሪያ የሰው ርዕስ ማንሻን መሆንም አልፈልግም። ልጆቼም ነገ ጧት ሲያድጉ እናቴ እንደዚህ አድርጋ በሷ ሰበብ አባቴ እንደዚህ ሆነ ራሱን አጠፋ እንዲሉኝ አልፈልግም። ስለዚህ እንደዚህ አይነት መፍትሄ እንድታደርግልኝ ነው ወደ አንቺ ጋር ስለተጨነኩ የመጣሁት እና ይሄንን ነው የምልሽ። እና አንቺ እንደዚህ በመሆን ደስተኛ ነሽ ወይ? በመታረቅሽ ደስ አይልሽም ወይ? ምንድን ነው እኔ አንቺም ለብቻሽ እሱም ለብቻው ሆኖ እንድትኖሩ ነው የምረዳሽ ወይስ እንድትታረቁ ነው የምረዳሽ? ያው ነው እንግዲህ እንደምታውቂው በዚህ ሁኔታ እኔ አሁንም እንድታደርግልኝ የምፈልገው ያው ታውቂያለሽ የልጆች አባት ነው። ምንም ቢሆን ክፉንም ጥሩንም ብዙ ነገር አሳልፈናል እና ጉዳቱን ማየት አልፈልግም። እሱ ጥሩ ደረጃ ላይ ደርሶ ባያየው ሌላ ህይወት የራሱን ቢኖር በጣም ደስተኛ ነኝ። ግን በዚህ ሁኔታ ባለው ሁኔታ ላይ ግን እንደዚህ አይነት ነገር ከተፈጠረ የዘላለም ጸጸት ነው ለኔ የሚሆነው እና ጉዳቱን አልፈልግም። ያለውን ነገር በእንትን ቲቪ ፈልጋለሁ። እኔ አሁን ያው ለዚህ ጉዳይ አንገብጋቢ ስለሆነ ነው ይሄን ነገር እንድታደርጊልኝ ስለተጨነቅኩ የመጣሁት። ስራ አለብኝ። ያው እኔም ወደ ስራዬ እሄዳለሁ። አንቺንም አስቸገርኩሽ፣ ግን ይሄንን ተባበሪኝ እንደ ጓደኝነትሽ ደውይና ይሄን ነገር ለማስተካከል ሞክሪ። በቃ ይሄን ነው። አሎ ኤልያስ ቶሎ ና በእናትህ እፈልጋለሁ። ቶሎ ና መንገድ ላይ ቆሜያለሁ። ቶሎ ና ኤልያስ በእናትህ ቶሎ ና። መጣ እንደ ኤልያስ ና ግባ በእናትህ። አለን እግዚአብሔር ይመስገን። ሰላም ነው እግዚአብሔር ይመስገን። እንዴት ነው? አሎ እግዚአብሔር ይመስገን። ወዴት እየሄድሽ ነው? ወደዛ እየሄድኩ አንተን ፍለጋ አንተን ጥበቃ ነው። ኧረ በእናትህ ሞትች ልጅ በቃ ከአቅሜ በላይ ሆነች። አልቻልኳትም። ድጋሚ ደግሞ ኧረ ግራ የምታጋባ ነች። አልፈልግም። ገንዘቤን ጨርሳል። ምንም በቃ ለማዋረድ ነው፣ ሰው ፊት ለማዋረድ ነው ስራዋ። ምን እንደምትፈልግ ራሱ እኔ ግራ ነው የገባኝ። ለማን እንደምናገር ግራ ነው የገባኝ። በቃ በአጠቃላይ ምንድን ነው ማድረግ የሚገባኝ? እኔ ሞቻታለሁ። ቆይ ምን ላድርግ? ቆይ እንደዛ ሳይሆን ስንቴ ለሁሉ ነገር መረጋጋት ነው። ትዳር ትልቅ ተቋም እኮ ነው። ምን ሆነ ነው እንደዚህ ዝም ብለህ ምን ላድርግ ምናምን የሚባል ነገር እኮ አይደለም። ትዳር ዝም ብሎ እንደዚህ በጣም የሚደብረው ነገር እንዴ በየጊዜው እኮ ይከብዳል። በጣም ይከብዳል እንዴ። የሚቻሉ ነገሮች የሚታለፉ ነገሮች አሉ። አንተ ሴት ነች፣ የምታልፋት ነገር መኖር አለበት። በቃ ካላስ አልፈልግም ብላለች። ገንዘቤን እየወጣ እየጠፋ የትኛው ገንዘብ ነው የእሷ ገንዘብ የጠፋው? የትኛው ገንዘብ ነው የተበላው? በላቤ ነው። መኪናውም የተገዛው በላቤ ነው። ሙሽ በሷ ገንዘብ በገዛ ገንዘቤ ነው። እሷ መኪና ጥላለች ገና የኔ መኪና እንዴ። እረፍ እንጂ ለማን ነው መናገር የምችለው? ለማን ነው? ቆይ ስንቴ እንደዛ ሳይሆን ይኸውልህ አንድ ነገር ማወቅ አለብህ። ማለት የእኔ የምትለው ነገር የለም፣ በጋራ የእኛ የምትለው ነገር ነው መኖር ያለበት። ላላላ እንደዚህ አይነት ነገር እኔ አሁን ለአንተ አንድ ነገር ልነግርህ ነው። አንተ አሁን ሂጅ አናግራታለሁ ምናምን የሚለውን ነገር ቶ በእንደዚህ አይነት ነገር የሚፈታ አይደለም። እኔ የገዛ ጓደኛዋን ጠብሼ ስቃይ ካላሳየኋት ወንድ ልጅ አይደለሁም። ካላስለቀስኳት እኔ መንገድ ላይ እሷን ካላስለቀስኳት ሞቻታለሁ። ክፍተትህን እያሰፋ ነው የምትሄደው። ኧረ የስፋ በቃ ካላስ ልጆቹ በድላቸው ያደርጋሉ እንዴ። ተሰቃይቼ ልሞት ነው እንዴ? እኔ ተሰቃይቼ መሞት የለብኝም። አይደለም አይረጋበል እንደዛ አይደለም። ላላ አይሆንም። በቃ ካላስ የፈጠርካትንም ልጅ ማሰብ አለብህ። ምን ሆነ? ላላ የለም በቃ እግዚአብሔር እንዳሳደገ ያሳድጋታል። እንደኛ ያላባት አይደል እንዳያደግ ነው። አይደለም እኛ ያላባት ነው ያደግነው። ያላባት ስላደግ ካላስ ስለዚህ አባት አላት እኮ። እኔ ማሳደግ እፈልጋለሁ፣ ልጅቷ ማሳደግ አትፈልግም። በቃ በአጠቃላይ ካላስ እንደ ዘመናዊ ሰው እና
ካላስ በቃ እኔ ተይኛለህ፣ በሚቀጥለው ተይኛለህ፣ በሚቀጥለው ካላስ እኔ እሷ ቆይ አይደለም ራስህን ብቻ አታውራ፣ እኔንም አዳምጠኝ። ወዳጅ አይደለ እንዴ? ነገሮችን እንወያይ አይደለ እንዴ? እዚህ ጋር ቁጭ ያልን የጠራኸኝ እኮ እንደዚህ አንተ እንደማትፈልጋት ልትነግረኝ እኮ አይደለም። እኔ አሁን መሀላችሁ ገብቼ ያለውን ነገር አጥብባችሁ ክፍተታችሁ ጠቦ የምትግባቡበትን መስመር ለመፈለግ ነው እንጂ ለመጣላት እኔ መምጥራት ምን አስፈለገ? እኔ ልነግርህ ፈልጌ ነው። በመጀመሪያ ደረጃ አንድ ነገር ልንገርህ። ሰው ልነግርህ ከፈለክ እኮ አትሊስት ሶሉሽን መፍጠር አለብህ። ከአንዴ 20 ጊዜ 30 ጊዜ አይሆንም። የእሷን ገንዘብ መቼ ነው ያጠፋሁት እኔ? መስሏት ሊሆን ይችላል። ኧረ ለምን መስሏት? ገንዘቤን አጠፋ ብላ እኮ ሙሉ ለሙሉ እኮ ሰና ላይ ስሜን እያጠፋች ነው። ምን የቀራት ነገር አለ? እንደዛ አይደለም ስትይ፣ በእናትህ ስማኝ። መጀመሪያ መረጋጋት መቻል አለብህ። ብትልም እሷ ታውቃለህ፣ አንተ ወንድ ልጅ ነህ፣ ሳንቲም እጅ ላይ አለ። ተመካክራችሁ ነበረ መኪናውንም መግዛትም ሆነ ሌላውም የምታጠፋውን ነገር ተመካክራችሁ ብታደርጉት ይሄ ክፍተት አይመጣም። አሁን ከአንተ ጋር እኔ የሚታየኝ ችግር አንተ ነህ ክፍተቱን የፈጠርከው ብዬ አንተ ላይ የምፈርደው ለምን እንደሆነ ታውቃለህ? ላግዝልህ ካልኩኝ በኖርማል ማገዝ እችላለሁ፣ ግን ትክክለኛ እውነትን እንናገር ስንል አንተ ሳንቲም እሷን ሳታማክር ካጠፋ ልትል ትችላለህ። የትኛው ገንዘብ ነው? አሁን የኔ ነው እኮ ነው የምትለው አንተ። መኪናው የኔ ነው አይደለም፣ አብረን ያፈራነው ነው። መኪና አለኝ ነው እኮ እሷ የምትለው። አለን አይደለም፣ አለኝ ከእሷም እንስማ ግድ ላላላ ከእሷ እንዳትሰማ። እኔ ከእሷ ምንም መስማት አልፈልግም። በአጠቃላይ የገዛ ጓደኛዋን ተብሼ እኔ ሞቻታል።